አስገባለሁ። ሌላ ኦፕሽን የምትፈልጉ ከሆነም አም ሂር። እሺ ተባረኩ። ማስገባቱ ላይ 5 ሚኒት ነው የምጠብቀው ዮኒ ስለጨረስን፣ ምክንያቱም ዴድላይኑ ዛሬ ስለሆነ 5 ሚኒት የምታስገቡ ከሆነ አስገቡ። እንትን ነው እኔ ማስገባ። ቶሮንቶ ይሰማል። እንግዲህ ቻሌንጅ ከሆነ እንግዲህ ያው ቻሌንጁን ያመጣው ራስህ ስለሆነ ሾዋስ ሊደወይ 700,000 እንግዲህ በ5 ደቂቃ እንደዚህ ዝም ብሎ ሲያልፍ አላየንም። እንግዲህ ሾዋስ አሳየን እንግዲህ መንገዱን እንከተላለን። አፕ ሰጥቷችሁ ዳውንሎድ አድርጉ። አፕ ሰጥቷችሁ ዳውንሎድ አድርጉ። ከዛ በኋላ አስገቡ። መጀመሪያ ቪዲዮ ስናገር አስገቡና አስገባለሁ ነው ያለው። እንደሰማሁት ከሆነ አልዋሽም። እንደዚህ አይደለም ሁላችሁ ምስክር አለ፣ ዮኒም አለ፣ ሌላም ሰው አለ። ቅድምም ስናወራ አምሬዲ ብዬ ሁሉን ነገር አፕም ራሱ ዳውንሎድ አድርጉ ብያቸዋለሁ። የኢትዮጵያ ንግድ ባንክ ነው፣ ቀጥታ እንትን ነው የሚያደርጉት። ስለዚህ እኔ ይኸው ህዝብ ፊት ነው የተናገርኩ ያለው 5 ሚኒት፣ ምክንያቱም አስፈቅጄ ነው። ዮኒ አካል ፕሮሰስ አለው እዝና ኢዚ ማለት ልክ ነው። 700 በአንድ አይሄድም ነበር፣ ግን አስፈቅጄ ኢንቨስቲጌት ተደርጎ መቄዶኒያም እርዳታ ድርጅት መሆኑ ታይቶ ነውና አስገቡ። እዚሁ ጋር ነው ማሳያችሁ። 5 ሚኒት ሰጥቻችኋለሁ። ቴዲ ሚዩት ነህ። ፍራውን ያንተ የኛ ኢዚ ነው። እዚህ ጋር እኮ በእንትን እየታየን ነው። አንተ $700,000 ነው ትራንስፈር የምታደርገው። አሁን አንተ እናንተ አስገቡና እኔ አስገባለሁ የምትለው ነገር የለም። ክሊክ አድርግ፣ ገንዘቡን እኛ እናስገባለን፣ እኩል እናስገባለን። አንተ $700,000 አስገብተህ እኛ የምንቀርበት ወደኋላ የለም። እርግጠኛ ነህ? እኛን አስገቡን እያለ ኮሜንት ላይ እያደረገ ነው ያንተ ጓደኛ። ገንዘቡን አስገባ፣ እኛ ሬዲ ሆነናል። አንተን በምንድን ነው ምናምን የሚያደርግ ኮሜንት ላይ መውጣው? ፍራው ሊሰማል አይደል? እኔ ቀላሉ ነገር እኛን አስገቡ ማለት ነው። አሁን ሌላ እንደዚህ ውስጥ ላይ ምናምን ኢዚ ነው። ቻሌንጁን የጀመርኩት የሰጠኋችሁ እኔ አሁን እዚህ ጋር ነው። እኔ ዴድላይን ሰጥቻችኋለሁ። ኢቭን ዴድላይን ሰጥቻችኋለሁ። የነገርኳችሁ ነገር አለ። ከራሳችሁ አካውንት ሌላ መዋጮ ሳይኖር ማንም ፓርቲሲፔት ሳያደርግ ከራሳችሁ አካውንት አውጥታችሁ እኔ አካውንቴን አሳይቻችኋለሁ። ቼዝ ባንክ ስሜን ሌሎቻችሁን አላስገባም። እናንተ ራሳችሁ ነው የምትጨርሱት። ቀላሉ ነገር አልገባም በመሃል ቀላሉ ነገር $700,000 ያስገባበትን ወይም ደግሞ ያስፈቀደበትን ደረሰኝ ያሳየው። እንዴ በደረሰኝ እኮ አይፈቀድም። ባንክ እኮ ፕሩቭ አካውንት እንዲያንተ ነው ያደርጋል። አፕሩቭ አስደረገ አይደል? አሳየው እሱ። ከዛ ይካል እኮ ነው እሱ። ባንኩ ነው እኮ የሚፈቅድልህ ይሄን አካውንት ለማድረግ ባንኩ ይፈቅድልሃል። ችግር የለውም። ፍራውን እንተማመናለን። አንተ $700,000 ነው አይደል? እኔ እኮ መጀመሪያ ለአንተ የነገርኩህ እንደውም ቅድምም ስናወራ ይኸውልህ፣ አሁን ጭቅጭቃታ አይዞህ ቅድምም እኔ ስንነጋገር በውስጥ እንትን አይዞህ ቴዲ፣ ቅድምም ስንነጋገር የምርን ነው ስትለኝ አዎ አስፈቅጃለሁ ብዬ አካውንቴንም አሳየኋችሁ 3.3 ምናምን ያለውን አሳየኋችሁ። ከሱ ላይ 7 ፒክ አድርጌ አስገባለሁ። ከዛ በኋላ አሁን የሚያጨቃጭቀን ነገር የለም። ቬሪ ኢዚ ሲምፕል ነው። የእናንተ እኮ 20,000 ድብድብ ማድረግ ነው ከአካውንታችሁ ላይ። በጣም እንትን ነው። ፍራውን ይሰማል። አየኛ ድምፅ ቀላል እኮ ነው። ቀላል ምንም ጥያቄ የለውም። ቀላል ይህ ህዝብ ከዚህ በኋላ ሰው ነህ ብለው አይቅጠረኝ እኔን ማለት ነው። ለመሰለ ጥርጣሬዎች ብዙ ነገሮች ሊነሱ ይችላሉ። አንተ $700,000 አስተማማኝ በስቶባችሁ ነው 700 መሆኑ? ለምን ይበዛባል? አስፈላጊ ከሆነ እኮ እንጨምራለን እኮ ችግር የለውም። ፍራው ለመሰለ ይሄ ቻሌንጅ መቅረት የለበትም። 3 ሚሊዮን ነው ያላችሁት። እኮ 3 ሚሊዮንም ቢሆን ማለት ነው መቅረት የለበትም። አንተ $700,000 አስፈቅዳል። ዮኒ በአንድ ጀንበር ያንን የሚያህል ገንዘብ ትራንስፈር ታደርግ። ለኔ ችግር የለውም። እሱ የኔን አቅም እኮ የኔ አካውንት ምናምን አይደል። እናንተ ናቸው የምትወስኑ። ዮኒ አሁን አስገባ አታስገባ ይሄ የህፃን ልጅ ጨዋታ ነው። ምንም አይመጥነንም። ሁላችንም እንትኖችን አፕ አላቸው። ክሬት ያርጉ። የኢትዮጵያ ብሔራዊ ባንክ ያለበት እሱ ላይ ገቡና ካርዳቸውን ያስገባሉ ወይ ደግሞ ባንክ አካውንታቸውን ያስገባሉ። እኔ ምክንያቱም 20,000 ምናምን የላኩት አለ። ሊሚቱ 20,000 ነው የሚሰጠው። ስለዚህ ያስገባሉ፣ ይሄዳል። የኔ ምን እዝና ቢግ ዲል 10,000 ሰው ባለበት ነው ወዲያውኑ ማሳያችሁ። ምክንያቱም ዮኒ ስንነጋገር ቀን ላይም
ሲሪየስ ነው? አዎ ሲሪየስ ነኝ። አንተን ቡካም ስትጠይቁኝ ነበር። ሲሪየስ ነኝ። ከሴቪንግ ላይ ከሌላኛው ባንክ ወደዚህኛው ወደ ቼዝ ባንክ ያመጣሁት እነሱ ዋየር ትራንስፈር ፍቃድ አሜሪካ ነው። ስለዚህ ልጨርስ ቴዲ፣ አንዴ ልጨርስ። ስለዚህ ቴዲ ዮኒ ዴድላይን ብዬ ሰጥቼ የነበረው ኢቭን ዛሬ ነው አስገብታችሁ አስገቡ ያልኩ። ስለዚህ ምንድን ነው ማድረገው? እኔ ይሰማላል 5 ሚኒት ነው የምጠብቃቸው። አሁን መደዋወል ምናምን ወደዛ ወደዚህ መውጣት አያስፈልግም። አሁን የተደዋወሉ እርስ በርስ ይደዋወላሉ እየወጡ። ስለዚህ ሲያስገቡ ዮኒ አለ ሁለቱም ሄዱ። በቃ ይኸውልህ ሁለቱም ሄዱ። ምቀልድ መስሏቸው። ቆይ አንዴ ፊራ ዝም በል አንዴ። የሉም አንዴ አንተ ሚውት አድርግ ዝም በል። ይሰማል አይደል? አዎ ዮኒ የት ሄዶ ነው? ዮኒ አይዶ ነው የት እንደሄደ አላውቅም። ይኸውልህ ፍራል ቀላል እኮ ነው። የኔ 2 ሚሊዮን ብር ነው፣ ያንተ $700,000 ነው። there is no way ከአንዳንድ ትራንስፈር የሚያደርግበት ገባ። እኔ አሁን ለምሳሌ የትረስት ኢሹ እኮ ነው አይደል? ሌላ ነገር እኮ አይደለም። እኔ እንደውም ለአንተ የሰጠኸው ቻሌንጅ አንተ ራስህ የምታምነው ሰው ጋር ገንዘቡን አስቀምጥ። $700,000 የምታምነው ሰው ጋር አንተ መርጠህ ማለት ነው። አሁኑኑ እኔ መርጬ እዚሁ ላስቀምጥ $700,000 ያንተ የምታምነው ሰው እኔ ማም ተራታ አቀም እንዴ $700,000 እንዴ ነው ሰውየው ቢሞትስ? እሺ ስለዚህ ዮኒ እኔ ዴድላይን ሰጥቼ ነበር። አሁን ዮኒ ቶሮንቶ ራሱ በዛው ሄዷል እንትን እና ምንድነው የምናደርገው? ወጣ ጭራሽ። ስለዚህ ዮኒ ቶሮንቶ ወጣ። ስለዚህ ቴዲ አልኩኝ ዮኒ፣ እኔ ቀንም አንተ ደጋግመህ ጠይቀኸኛል። አካውንቴንም አሳይቻለሁ፣ ትራንዛክሽን አሳይቻለሁ። ሳስፈቅድ ነበር። በጠዋት ነው የተነሳሁት ይሄን ለማስፈቀድ። ሌሎችም ሰዎች ጋር እንትን ብያለሁ። እኔ ነኝ የሰጠሁት ቻሌንጅ። እኔ ለመቄዶኒያ ፊራ ቀላሉ መንገድ መሰለኝ። ጨርስ ቴዲ። የቶሮንቶን ልጨርስ። ቆይ ቶሮንቶ ታች አይቻለሁ፣ እታች ወርደሃል። እታች ግን አለ ዮኒና አትፍራ፣ ዶወሪ ዮኒ ቶሮንቶ ሆኖ ነው የወጣው። ልኬልሃለሁ ዮኒ ቶሮንቶ። ከሞን ብራዘር። ቆይ አንዴ ቻሌንጁ የሶስት ሰው ችግር የለውም። ዮኒ ቶሮንቶም እኮ ባይመጣ እኮ እኔ የራሴን ፓርት አስገባለሁ። ችግር ቆይ ቴዲ፣ ያንተ ብቻ አይደለም፣ ያንተ ብቻ አይሰራም። ቻሌንጁ ነው ያለው። እኔ በትክክል ልናገር፣ ይሄ ማደግ ፓርት አስገባለሁ። አንዴ ሁለታችሁም አንዴ የሚውት አደረጉልኝ ፕሊዝ። ቻሌንጁ ቴዶ አንዴ ሁለታችሁ። ቻሌንጁ ምንድን ነው? እኔ እነሱ ብሎ ነው ያለው ቃል በቃል ቴዲ አለ አስገባለሁ ብለሃል። ዮኒ ቶሮንቶም ፈልገዋለሁ። ዮኒ ቶሮንቶን አግባና በዚህ ጉዳይ ላይ አስገባለሁ የምትለውን ነገር ካለ ንገረን፣ ወይ ደግሞ አላስገባ የምትለው ካለም ንገረን። አፕ ነግሯል፣ አፕ ሰጥቶሃል። አፑን ተጠቅመ ማድረግ ትችላለህ ብራዘር። ባትሪ ሞቶ ነው ስልክ ምን ሆኖ ነው ብራዘር? ለማወቅ ነው። አይ ዝም ብዬ ጀጅ ማድረግ ስለማልፈልግ ነው። አልሞተም ቤትም ስላለ ብዬ ነው። ውስጥ ያለ መስሎኝ የቴዲ ብቻ። እኔ ኦነስት ሆኜ ነው። እኔ እኮ እየተናገርኩ ነው ፊራ። ቴዲና እንዳልከው እኛ እኮ ትርጉም በስለሽ ያደርጋችሁብኝ። ቴዲ ሐዋሳና ይኸው መጥቷል። ዮኒ ቶሮንቶ ባትሪ ጨርሶበት ነው ሊሆን የሚችለው ብዬ ነው።